ቤቴ ማንም ሰው እንዳይመጣ አላልኩሽም? ያወራሁት እኮ እንደዚህ አይነት ግብዣ አግኝቼማ እንዴት እቀራለሁ? እና መቼ እንዴ ግርምሽ የማናባቱ ምርብ ተነስቶ ተናግረኝ ነበር። ተረጋጋ። ያወራሁት እኮ አንቺ ውሻ፣ አንቺ ሴት ሆነሽ ይቅርታ የኔ ውድ፣ ስለምወድሽ እኮ ነው። ይቅር በይ። ስለምቀና እኮ ነው። ወይኔ አንቺ ግን እንዲጣፍ የለሽ ለኔ እንዳይሆን ጾመኛ እኮ ነኝ። በእኔ ቤት እኮ የምትወጂውን ሻይ ማፍላቴ ነው። ሳሪ አልበዛም? ግን እስከመቼ ነው እንደዚህ የሚቀጥለው? እኔ እንጃ። አይዞሽ የኔ ቆንጆ። ምን ሆነሽ ነው? በአላህ ይሄ ምን አይነት ጭካኔ ነው? ለምን ለፖሊስ አናመለክትምና ከህይወትሽ አታስወጪው? ኧረ አይሆንም፣ ይገለኛል። ብናሳስረው እንኳን ብዙ ሰው ስለሚያውቅ ወዲያው ነው የሚፈቱት። እጁ ረጅም ነው ታውቂያለሽ። እኔ ደግሞ በግራም በቀኝ የምሸሸግበት ዘመድ የለኝም። ማንም ከህግ በላይ አይደለም። በዚህ ከቀጠለ ግን ሰላም ነው። ሰላም ነው። ደህና። አይዞሽ ጓደኛዬ፣ ሁሉም ያልፋል። እሺ አታልቅሽ። አሁን ግን ሰው ስለቀጠርኩኝ መሄድ አለብኝ። በይሸኝ። ያልኩሽን ነገር ግን አስቢበት እሺ? ግን መናነቅ ቤቴ ሰው ምሳሌ አቅርቢልኝ ግርምሽ። ቤቴ ማንም ሰው እንዳይመጣ አላልኩሽም? ምን ላድርግ ግርምሽ? ስትመጣ አላባራት ጓደኛዬ። ጀመራችሁ ደግሞ እነዚህ ነጃሶች። ባክሽ ታያቸው። ፍቅር ጸብ ሲኖረው የሚጣፍጠው ደግሞ መልስ ትሰኛለሽ። ከአሁን በኋላ ቤቴ ሰው እንድታስገቢ አልፈልግም።